ሰላም እንዴት ናችሁ? ደህና ናችሁ ወይ? እንኳን ለአብሳሪው መልአክ ቅዱስ ገብርኤል ዓመታዊ በዓል በሰላም አደረሳችሁ። እኔም እንግዲህ በዚህ መልክ አሳልፌያለሁ ማለት ነው። ሰው ቤትም ቢሆን በግልጽ በነጻነትም ባይሆን እንግዲህ ለማክበር ለማሰብ ቀኑን ሞክሬያለሁኝ። እግዚአብሔር የተመሰገነ ይሁን። በባዕድ ሀገር ያከበረኝን እግዚአብሔር የተመሰገነ ይሁን። በባዕድ ሀገር ብቻ አይደለም በማያውቁኝ በማላቃቸው ሰዎች ቤት ውስጥ በእምነት በማንመሳሰል ሰዎች ቤት ውስጥ እግዚአብሔር ሞገስ ሆኖ እንግዲህ እንደዚህ እንድኖር እንደ ራሴ ቤት በሰው ቤት ውስጥ እንደ ራሴ ቤት እንድኖር ፍክት ብዬ አብርቼ የፈለኩትን ሆኜ የፈለኩትን አድርጌ እንድኖር እግዚአብሔር በደሙ ሸፍኖ ሽፍንፍን አድርጎ ጠብቆ ሞገስ ሰጥቶ የሚያኖረኝ እግዚአብሔር ተመሰገነ ይሁን። እንግዲህ በብዙ መልኩ ለምታሳልፉም እግዚአብሔር አምላክ መልካሙን ነገር እንዳደርግላችሁ እመኝላችኋለሁ። እንግዲህ ከስራም ጋር ከምንም ጋር እያልኩኝ በዚህ መልክ ለማክበር ሞክሬያለሁ። እንጀራም ጋግሬያለሁ፣ ዳቦም ጋግሬያለሁ፣ ፈንዲሻም አፈንድቻለሁ። በቃ እኔ በዓል ሲሆን በጣም ነው ደስ የሚለኝና በዛ ላይ ደግሞ እንግዲህ እሁድ ነው። እሁድ ታውቃላችሁ በጣም የምወደው ቀን ነውና እንደዛም እንዳለ ሆኖ ደግሞ ገብርኤል ደግሞ የዓመቱ በእሁድ ቀን ዋለ። ድርብ በዓል ነው ለኔ እጅግ በጣም ደስ የሚል ቀን ነበር ያሳለፍኩትኝ ከስራ ጋር ማለት ነው። እውነት ለመናገር ቄጠማው ራሱ ደርቋል። ይኸውትማ ጎዝጉዤው እቃ አቀራርቤ ከዛ ተጠርቼ ሄጄ ስራ ሰርቼ መጥቼ በቃ አሁንም ስጠራ ሲሄድ ስመጣ በተለያየ መልኩ ነው እንግዲህ ያሳለፍኩት ማለት ነው። ብቻ እግዚአብሔር የተመሰገነ ይሁን በሁሉም ነገር። ሰው ባለበት ሁኔታ ባለው ነገር ደስተኛ ሆኖ መኖር አለበት ብለው ከሚያምኑ ሰዎች አንዷ ነኝ። እጅግ በጣም ነው በዛ መልኩ ማለት ሰው ቤት ነኝ ምናምን ብዬ እንትን ማለት አልፈልግም። ይደክሞኛል ይቅርብኝ ነገ ወይ ደግሞ ሀገሬ ሲሄድ ምናምን የሚል አመለካከት የለኝም። ራሳችሁን ስትወዱ ለራሳችሁ ክብር ፍቅር ሲኖራችሁ በቃ ባላችሁ ነገር ደስተኛ መሆን መብቃቃትን ስትጀምሩ ያላችሁን ደቂቃ ነው የምትጠቀሙበት። ምክንያቱም ነገ የኛ አይደለም። ነገ እንኑር አንኑር አናቅም በዚህ ምድር ላይ ነገ እኛ ምንም አይነት ዋስትና የለንም። ነገ ስለመኖራችን እርግጠኞች አይደለንም። ነገ እግዚአብሔር ነውና ለሱ ሰጥተን ዛሬን የሰጠንን እቺን ደቂቃ እንድንጠቀምበት ነው በተቻለኝ አቅም ሞክረው ማለት ነው። እኔ ይሄንንም ቪዲዮዎች መሰራው እንደዚህ ምናችሁም ደግሞ እኔ የገባኝን አሁን የተረዳሁት ከዚህ በፊት ያልነበረኝ ከዚህ በፊት በስልኬ ላይ ነው ማሳልፈው። ከዚህ በፊት በቃ እንዴት ነው ልንገራችሁ እንኳን በዓል አክብር እንኳን እንደዚህ ደስ ብሎኝ እስቲ ምናልባት ዋና በዓል ትልቅ በዓላቶች ላከብር ቻሱም ልጆች ካሉ ተሰብስበን የወንድም ቤት እህት ቤት ካሉ ልጆች ጋር ተሰብስበን ልናከብር እንችላለን። አለበዛ እነሱ ከሌሉ በቃ ላከብር ማለት ነው። ስልኬ ላይ ነው ተጠቅልዬ የሀገር ፊልም ነው ማየው። የሀገር ነገር ማላየው ነገር የለምና አሁን ፊልም ካየሁ አመት ሊሆነኝ ነው። ፊልም አቆሜያለሁ አላይም። ከተቻለኝ አቅም የሚጠቅመኝን ነገር ላይ ነው ጊዜ ነው ማሳልፈው። በተቻለኝ አቅም ራሴ ላይ ነው ኢንቨስት ማድረገው። በተቻለኝ አቅም መልካም ነገር አይምሮዬን የሚገነባልኝ ነገር ነው ብዙ ነገሮች ማረገውና በተቻለኝ አቅም ስልክ ቀንሳለሁኝ። ስልኬ ጋር ተወሰነ ጊዜ ነው ማሳልፈው። እንደ ድሮ ስልክ ላይ ጥብቅ ያልኩ ሰው አይደለም። በተቻለኝ አቅም ከስልክ ጋር ለመለያየት ነው ሞክረው እና ከእግዚአብሔር ጋር ያለኝ ቁርኝነት እግዚአብሔር አሁን ጓደኛዬ ነው። እግዚአብሔር ቤተሰቤ ነው። እግዚአብሔር ብዙ ነገሬ ነውና በቃ ስለሱ ስለገባኝ ማለት ነው። ስለሱ ባልገባኝ ጊዜ በጣም ብዙ ነገር ነው የሚያስጨንቀኝ። ስለማላውቀው ነገር ያስጨንቀኛል። ስላለፈ ህይወቴ በጣም ነው የሚያብሰለስለኝ በጣም ብዙ ነገር እና አሁን ላይ ግን እግዚአብሔር ተመሰገነ ይሁን እጅግ በብዙ ተቀይሬያለሁ። እጅግ በብዙ ማለት ነውና የውስጥ ሰላም ሲኖራችሁ የምር ከልባችሁ ማመስገን ስትጀምሩ የምር ማለት ነውና ብዙ ነገር ይጨመርላችኋል። ይሄ ውሸት አይደለም። ስታመሰግኑ ይጨመርላችኋል የሚባል ነገር አባባል አይደለም። የምርም ይጨመርላችኋል። እኔ አሁን ስታዩኝ የምር የምኖረውን ነው ግን ነው ማሳያችሁ የእውነትና ቀስ እያለን እያንዳንዱ ነገር እንኳን የሚለወጥ እንኳን ባለውበት ቦታ ማለት ነው እንኳን በህይወቴ ውስጥ በጣም ብዙ ነገር ነው የሚቀየረው። አመስጋኝ መሆን ስትጀምሩ ደስተኛ መሆን ስትጀምሩ ማጉረምረም ስታቆሙ በቃ ይሄ የሌላችሁን መቁጠር ስታቆሙ ባላችሁ በተሰጣችሁ ነገር መብቃቃትን መደሰትን ማመስገን ስትጀምሩ የእውነቴን ነው የምላችሁ ይጨመርላችኋል። የውስጥ ሰላም ይጨመርላችኋል። መረጋጋት ይጨመርላችኋል። የሚታይም ነገር ይጨመርላችኋል እና የማይሰጣችሁ የማይጨመርላችሁ ነገር የለም በህይወታችሁ ውስጥ ነው። በተቻላችሁ አቅም
ደስተኛ መሆን፣ ማመስገንን፣ መብቃቃትን ያላችሁን ቁጠሩ። አሁን የተሰጣችሁ አሁን በዚህ ሰዓት በዚህ ደቂቃ ውስጥ የተሰጣችሁን ነገር አሁን ያለው ነገር ስለ ጤናችሁ ሊሆን ይችላል፣ ስለ ቤተሰባችሁ፣ ስላላችሁ መልካም ጓደኛ፣ አሁን ላይ ስላላችሁ ስለተሰጣችሁ እየሰራችሁ ስላለ ስራ ባይኖራችሁ ስለ ጤናችሁ፣ ስለ ብዙ ነገር ማመስገን ይቻላልና ስለዚህ ነገሮች ሁሉ ማመስገን ስትጀምሩ ፈጣሪ ሌላ እናንተ የምትፈልጉትን ሳይሆን በማትፈልጉት በማትጠብቁት መልኩ ይባርካችኋል ማለት ነውና ለመባረክ ማመስገን ያስፈልጋል። ሁሌ አንደበታችንን ለምስጋና ማዘጋጀት፣ ማጉረምረም ሳይሆን በሆነብን ነገር ላይ ሳይሆን ማጉረምረም ወይም ማማረር ምናምን ሳይሆን በቃ ሁሌም ተመስገን ማለት፣ ባለ ነገር ተመስገን ማለት በእያንዳንዱ ነገር ማለት ነውና የምሬ ነው የምላችሁ። እኔ በህይወቴ ብዙ ነገር ሆኖልኛል በማመስገን እግዚአብሔር ይመስገን። ትላንትና ላይ እኔ አውቀዋለሁ ሰብሮ መርም ምን ያህል ነገሮች እንዳጣሁኝ ነው። ሳመሰግን ደግሞ ምን ያህል እረፍት እንደሚሰማኝ፣ ሰላም እንደሚሰማኝ፣ ምን ያህል ደስተኛ እንደሆንኩ፣ ምን ያህል እንደተበቃ በቃ እኔ እንጃ እንዴት ብዬ ልንገራችሁና ጎዶላችሁ ጭራሽ አይታያችሁም። ይሄ ውስጣችሁ ባዶነት የሚሰማችሁ ነገር ሙሉ ይሆናል ከእግዚአብሔር ጋር ስትሆኑ ስታመሰግኑ ማለት ነውና በተቻለ አቅም በቃ መስጋኝ መሆንን የእውነት እና ይሄ ባዶነታችሁ ሙሉ ይሆናል፣ ጎዶላችሁ ይሞላል። ጭራሽ ነው ጎዶላችሁ የማትቆጥሩት፣ ጭራሽ ነው የሌላችሁ ነገር የማይታያችሁ ማለት ነውና ታበራላችሁ የምር። እና እኔ በጣም ተጠቅሞኛል። በጣም እግዚአብሔር የተመሰገነ ይሆንና በተቻለ አቅም በዚህ መልኩ ባላችሁ ነገር፣ ባላችሁበት ሁኔታ፣ ባላችሁበት ቦታ፣ በተሰጣችሁ ነገር አሁን እጃችሁ ላይ ባለው ነገር ተብቃቁ፣ ደስተኞቹ ነው። በተቻለ አቅም ለራሳችሁ ጊዜ ለመስጠት ሞክሩ፣ ራሳችሁ ለመውደድ ሞክሩ። ይሄ እንዴት ብዬ ልንገራችሁ፣ በቃ አሁን ላይ ባላችሁበት ሁኔታ ነገ የተሻለ ይሆናል ወይ ደግሞ እግሬ ስገባ የሆነ ነገር ሲሆን ወይ የሆነ ነገር ሲኖረኝ ምናምን ሳይሆን አሁን ባላችሁበት ሁኔታ ራሳችሁን ለራሳችሁ ፍቅር ለመስጠት፣ ራሳችሁን ለማክበር፣ ራሳችሁን በቃ ከማንም ምንም አልጠብቁ፣ ለራሳችሁ ማድረግ ትችላላችሁና ለማንኛውም ደስ የሚል ጊዜ በዚህ መልክ አሳልፌ ነበረ። ደስ የሚል በዓል ነበረ። እግዚአብሔር የተመሰገነ ይሁን። ሁሌም እግዚአብሔር ይመስገን። ቅዱስ ገብርኤል ደግሞ ለደጁ ያብቃን። ሁላችንም የልባችን መሻት ከኃጢአት በስተቀር ፈጽሞልን እኛም ተአምሮ ለመንገር ያብቃን።